ፌስቡክ በማህበረሰቡ ውስጥና በመላው ዓለም ከሚገኙ ሰዎች ጋር በስልክ በይነ መረብ አማካኝነት እንዲገናኙ ያግዛል። ከቤተሰብ፣ ከጓደኞችና ንግድ አብረውት ከሚሰሩ ሰዎች ጋር ያለውትን ግንኙነት ለማስቀጠል ፌስቡክ መጠቀም ይችላሉ። በዓለም ላይ እየሆነ ስላለው ነገር ዜና ማግኘት ወይም ስለሚወዷቸው ታዋቂ ሰዎችና የስፖርት ቡድኖች የበለጠ ማወቅ ይችላሉ። ፌስቡክ ማህበራዊ አውታረ መረብ ተብሎ የሚታወቀው ነው። በበይነ መረብ ላይ በተመሳሳይ መንገድ የሚሰሩ ሌሎች ማህበራዊ አውታረ መረቦች አሉ። ቃላትን፣ ፎቶዎችንና ቪዲዮዎችን በመጠቀም ከአንድ ሰው፣ ከተወሰኑ የሰዎች ስብስብ ወይም በዓለም ዙሪያ ካሉ በሚሊዮኖች ከሚቆጠሩ ሰዎች ጋር መገናኘት ይችላሉ። ነገር ግን ፌስቡክ ይፋዊ መሆኑን ማወቅ ይኖርብዎታል። ስለዚህ እዚያ ላይ የሚያስቀምጡትን ነገር ሌሎች መመልከት ይችላሉ። ወደ www.facebook.com በመሄድ በስማርት ወይም በመደበኛ ስልክዎ በመጠቀም በበይነ መረብ አሳሽ ላይ ፌስቡክን መጠቀም ይችላሉ። ቀጣዩ እርምጃ ጓደኞቹ እንዲያገኙ የፌስቡክ መለያን መፍጠር ነው። ትክክለኛ ስምዎን፣ የልደት ቀንዎን፣ የስልክ ቁጥርዎን፣ ጾታውን ያስገቡ። የሚያስታውሱትን ምስጢራዊ ቃል ይምረጡ። ምስጢራዊ ቃሉን በጥንቃቄ ያዙት። በአጭር የጽሑፍ መልእክት ወይም በዋትስአፕ የደረሰዎትን የማረጋገጫ ኮድ ያስገቡ። ለመግባት መታ ያድርጉ። አሁን ፌስቡክ ላይ ሰዎችን እንደ ጓደኛ ማከል ያስፈልግዎታል። የጓደኞች ምልክትን ይምረጡ። የጓደኞችዎን ስሞች ይፈልጉና ያክሏቸው። ያክሉት እያንዳንዱ ጓደኛ የጓደኝነት ጥያቄ ይደርሰዋል። ጓደኛዎ ጥያቄውን ከተቀበሉ ፌስቡክ በሚጠቀሙበት ጊዜ ሁሉ እነሱ የሚያጋሩትን ማንኛውንም መረጃ ማየት ይችላሉ። እነሱም የፌስቡክ ዝማኔዎችዎንና እንቅስቃሴውን ማየት ይችላሉ። የፌስቡክ መለያዎ ዝግጁ ነው። ስለዚህ አሁን የግል ታሪኮችንና አዳዲስ ክስተቶችን ወይም ንግዶን የሚመለከት መረጃ ማጋራት ይችላሉ። ምን እያሰቡ ነው በሚለው ቦታ ላይ ጽሑፍ ማከል ይችላሉ። የካሜራ ምልክቱን መታ በማድረግ ፎቶ ወይም ቪዲዮ ማከል ይችላሉ። ልጥፍዎን ለጓደኞች ብቻ ወይም በይፋ ማለትም ማንኛውም ሰው እንዲያየው አድርገው ማስቀመጥ እንደሚፈልጉ መምረጥ ይችላሉ። ፌስቡክ ላይ ደህንነትዎን ለመጠበቅ ከማን ጋር መስተጋብር መፍጠር እንደሚፈልጉ መወሰን ይችላሉ። ይህም ምልክት መታ በማድረግ ወደ የግላዊነት አቋራጮች መውረድና መረጃውን ማን መመልከት እንደሚችል፣ ማን ሊያገኘዎት እንደሚችልና እንዴት የሆነ ሰው እርስዎን ማግኘት ወይም የፌስቡክ እንቅስቃሴውን መመልከት እንዲያቆም ማድረግ እንደሚችሉ መምረጥ ይችላሉ። ፌስቡክ የሚጠቀሙ ከሆነ ከስልክ አገልግሎት አቅራቢያዎ የአየር ሰዓት መግዛት ይኖርብዎታል። የተወሰኑ የፌስቡክ እንቅስቃሴዎች ለምሳሌ ቪዲዮዎችን ማየት ወይም ሙዚቃ መስማት፣ ምስሎችን መለጠፍ ወይም ምስሎችን መመልከት የመሳሰሉት አስተያየት ከመስጠት ወይም የግል ወቅታዊ ለውጦችን በቃላት ከማጋራት የበለጠ የአየር ሰዓት ይጠቀማሉ። ስለዚህ የበለጠ ወጪ ይኖራቸዋል። የስልክ በይነ መረብ ከጓደኞች ከቤተሰብና ከሰፊው ዓለም ጋር መገናኘትን ቀላል ያደርገዋል። ዛሬውኑ ለምን አይሞክሩትም?